ጃኒ ተፈታለች። ፍቅር የሆነው የድሬ ህዝብም አፉ ብሏታል። ክቡር ከንቲባውና አመራር ላይ ያላችሁ እግዚአብሔር ያክብርልን። እናመሰግናለን። ጃኒ የድሬዳዋ ከንቲባ የድሬዳዋ ወጣቶችና የድሬዳዋ እናቶች እንደዚህ በፍቅር እቅፍ አድርገው ስመው ፍቅርን አስተምረው ፈተዋታል። ድሬዳዋ ላይ እንግዲህ ጃኒ መታሰሯን ሁላችንም እናውቃለን። የድሬዳዋ ህዝብ ፍቅር ነበር። ወላይ በጣም ነው ደስ ያለኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሄሎ ሚዲያ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ክፍል ሰላማችሁ ብዝት ትረፍ ይበል እያልኩኝ እንግዲህ በቀደም ለታ የጃኒን መታሰር በዚህ ቻናል ላይ ሰርቼ ነበር። እነሆ ዛሬ ደግሞ ጃኒ ከድሬዳዋ ህዝብ ጋራ በፍቅር በእንባ እየተራጨች እንግዲህ ከእስር ለቀዋታል። በፍቅርም አቅፈው ሸኝተዋታል። እውነት ለመናገር የድሬዳዋ ህዝብ ፍቅር ነው፣ ጭንቅ አያውቁም። በቃ ግልጽ ናቸው እና ክብራቸው ነበር የተነካው። ጃኒ አጥፍታለች፣ አዎ። ግን ደግሞ ያጠፋችውን ጥፋት በፍቅር መልሰው በበቀል ወይም በጥላቻ ሳይሆን በፍቅር ቀጥተዋት እስክታለቅስ ድረስ ወላሂ እኔ ቪዲዮን ሳይ በጣም ነው ያለቀስኩት። ማለት ምን ያክል አስተቃቀፋቸው ራሱ የእውነት የእናት አስተቃቀፍ ነውና በጣም ነው ደስ ያለን። የድሬዳዋ ህዝብ፣ የድሬዳዋ ከንቲባ እንዲሁም የድሬዳዋ ወጣቶች፣ ሴቶች አጠቃላይ በጣም ነው የምናመሰግነው። ምክንያቱም አሁን ላይ ያለውን ጊዜውን ታውቁታላችሁ። ትንሽ ነገር እንትን ከተባለ ጥቃቅን እንትኖችን የሚሰሩ ሰዎች ወደ እስር ነው የሚዳረጉት። የሰው ልጅ ህይወት ከማጥፋት በላይ የለም። እንግዲህ የሰው ልጅ ህይወት የሚያጠፉት በዋስ በምናምን ይፈታሉ። ነገር ግን ጃኒኒ አላጠፋችም አላልኩም። በጣም አጥፍታለች። በጣም እጅግ በጣም ነውር ነው። ለድሬዳዋ ህዝብ የማይገባ ነው። ለማንኛውም ህዝብ የማይገባ ነው ይሄ ነገር። ግን ደግሞ አንዳንዴ ያፍ ወለምታ የሚባል ነገር አለ። ተሳስታ ያን ነገር አድርጋለች። ሰዎች ሆን ብለው ጉድጓድ ቢቆፍሩላትም በአላህ እርዳታና የድሬዳዋ ህዝብ ይቅር ባይ የፍቅር ሰው በመሆኑ ህዝቡ ይቅር ብሏት ተፈታለች እንጂ ይሄንን ቪዲዮ ይሄን ቃላት ከተናገረች እንግዲህ ከወራት በላይ የሆነው ቪዲዮ ነው። ያንን ቪዲዮ አውጥተው ነው እንደዚህ እንድትደረግ ያደረጉት። ነገር ግን የድሬዳዋ ህዝብ ይቅር ባይ ነው፣ አዛኝ ነው፣ ፍቅር ነው የሚያስተምረው። በፍቅር ቀጥቷት ብዙ ወጣቶች ከሷ እንዲማሩ አድርገው ህዝቡ ተሰብስቦ ሸኝተዋታል። የሚገርማችሁ ነገር ድሬ ላይ በነበረችበት ቆይታ ምግብ ራሱ ሰው የላትም፣ እዚህ ማናላት የመጣችሁ ከአዲስ አበባ ነው በማለት በቀን ከ5 ከ6 ሰው በላይ ምግብ እንደሚያመጣላት ሁላ ነው ቲክቶከሮቹ የተናገሩት። ድሬ ላይ የሄዱ የአዲስ አበባ ቲክቶከሮች ማለት ነው። እና ፍቅራቸውን ነው ያሳዩት። እውነት ለመናገር ጥሩ ነው፣ እንደዚህ ቆንጠጥ ማድረጉ ጥሩ ነው። ምክንያቱም ሌላውም እየተነሳ እንደዚህ ማህበረሰብን አይሰድብም። ከመሰረቱ ከድሮ ጀምሮ ቲክታክ ላይ፣ ዩቲዩብ ላይ፣ የተለያየ ሶሻል ሚዲያ ላይ አንድ ማህበረሰብን እንደዚህ ሲያንቋሽሹ ምናምን እርምጃ ቢወሰድባቸው እዚህ ደረጃ ላይ አንደርስም። በጣም ብዙ መጥፎ ቃላቶችን የሚናገሩ ማህበረሰብ አሉ። ከሁሉም አካባቢ አጠቃላይ ኢትዮጵያኖች ውስጥ መጥፎ ቃላቶችን የሚናገሩ ሰዎች አሉ በሶሻል ሚዲያ ላይ ከሁሉም ብሔር ብሔረሰቦች ማለት ነው። እና እነሱ ያኔ እንደዚህ እርምጃ ተወስዶባቸው በነበር እንደዚህ ባልሆነ ነበረ። ያማለ የጃኒ መፈታት በጣም ደስ ብሎኛል። ወላሂ በጣም ነው ደስ ያለኝ። ምክንያቱም ገና የ1 ዓመት ልጅ ናት። ብዙ ነገር የሚጠበቅባት ናት። በትንሽ ስህተት ህይወቷ ሲበላሽ በጣም ያሳዝን ነበረ። ግን አልሐምዱሊላህ እነሱ በፍቅር ቀይረው ፍቅርን አስተምረው አቅፈዋት ተላቅሰው ወላሂ በጣም ነው ያስለቀሰችኝ። አንደኛዋ በተለይ የሆነ አስተቃቀፏ ልክ የእናት አስተቃቀፍ በቃ ፍቅር ነው የሰጧት፣ ፍቅር ነው ያሳዩት። እና ይህን በማድረጋችሁ በጣም ደስ ብሎኛል። ስለተፈታች እጅግ በጣም ደስ ብሎኛል። የድሬዳዋ ህዝብ እኛም እናመሰግናለን። በተለይ ወጣቱ ሶሻል ሚዲያ ላይ የምትናገሩትን ቃላቶችን እየተጠነቀቃችሁ ቢሆን መልካም ነው፣ ከዚህ በኋላ ያለውን ነገር ማለት ነው። ምክንያቱም ማንንም እንደፈለጉ እየተናገሩ ዝም ብሎ መኖር አይቻልም። በጃኒ መማር አለባችሁ። የድሬ ህዝብ ፍቅር ስለሆነ ነው እሷን ይቅር ያላት እንጂ
እስከ 3 ዓመት ድረስ እንደሚያሳስር እንደሚያስቀጣ ነው ወንጀሉ የተናገረችው ነገር። ምክንያቱም የሴት ልጅ ክብር ነው የነካችው። ሆን ብላ ባይሆንም ያው ላይቭ ላይ ስትገቡ የሆነ የሚገፋፋችሁ ኮሜንትም አለ። ብቻ ካለማወቅም ሆን ብላም የተናገረችው ነገር ስላልሆነ አስተያየት አድርገውላት ፍቅር ያሸንፋል ብለው እንጂ አላስጠይቅ ብሎ እንዳይመስላችሁ። እና አንዳንድ ሰዎች ጥንቃቄ ማድረግ አለባችሁ ለምትናገሩት ነገር ማለት ነው። ይችን ትንሿን ነገር እንደዚህ ካጠበቃችሁ በጣም ብዙ ነገሮችን የሚናገሩ የሰው ሕይወት እንዲጠፋ የሚያደርጉ ሰዎች አሉ። እነሱም ላይ እርምጃ እንዲወሰድ ከዚህ በኋላ ሁሉም ሰው ለሚናገረው ነገር ጥንቃቄ ማድረግ እንዳለበት ይሰማኛል። በዚህ ምክንያት ደግሞ ሕጉም ተጠናክሮ መስራት እንዳለበት ነው ሁሉም ሰው አስተያየቱን እየሰጠ ያለው። ጃኒ በመፈታቷ እጅግ በጣም ደስ ብሎናል። ምክንያቱም ጃኒ ገና የ21 ዓመት ልጅ ናት። ቤተሰቦቿን የምታስተዳድረው እሷ ነች። ያንን ቪዲዮ ራሱ ያወጡባት ለእናቴ ቤት ገዛሁ፣ መኪና ገዛሁ ምናምን ብላ ስታወራ ነው። በነገራችን ላይ በፊት ዝም ብለው ማለት ነው። እንደ ጥፋት የተናገረችው ቃላት አዎ ጥፋት ነው 100%። አጠቃላይ ሴቶችን የድሬዳዋን ህዝብ የድሬዳዋን ሴት ብቻ ሳይሆን አጠቃላይ ሴቶችን በተለይ ሂጃብ የሚለብሱትን በተለይ ሙስሊሞችን ይነካል ይሄ ቃላቷ ማለት ነው። ግን በቃ ከዚህ በፊት ምንም አይነት የብሔር ጥላቻ የላትም። ምንም አይነት እንደዚህ ፖለቲካ ውስጥ የላትም። ልጅቱ ሰርታ መቀየር የምትፈልግ ልጅ ናት። በዛ ምክንያት ነው አስተያየት የተደረገላት ብዬ አስባለሁኝ። እና ዞሮ እኔ በመፈታቷ ወላሂ በጣም ደስ ብሎኛል። ሶሻል ሚዲያ ላይ ለምትናገሩት ቃላት ጥንቃቄ አድርጉ። ከዚህ በኋላ ቀላል አይደለም። በሶሻል ሚዲያ ላይ እየወጡ ሰውን ማንቋሸሽ፣ ማህበረሰብን መሳደብ፣ የተለያየ ነገር ማድረግ ይበቃል። እነ ጂጂ እነ ዮኒ ማኛ የዘሩት መርዝ ነው ዛሬ እያንዳንዱ በመላው ኢትዮጵያ ላይ ህይወት እየጠፋ ያለው። እነሱ ቁረጥ ምናምን ፍለጥ እያሉ በተናገሩት ማለት ነው። እና ከወዲሁ እንደዚህ መደረጉ ጥንቃቄ ማድረጉ አግባብ ነው ብዬ አስባለሁ። ጃንዬ መችሽ የኔ ቆንጆ። የድሬ ህዝብ ፍቅር ናቸው። ፍቅራቸውን አሳይተውናል። ይበልጥ ወላሂ ፍቅራቸው ነው እንትን ያለኝ የታየኝ ማለት ነው። አስተቃቀፋቸው ምናምን ጃኒ ስታለቅስ ምናምን ሁሉንም እየዞረች በጣም ብዙ ሰው ነው ሽኝት ያደረገላት አዳራሽ ውስጥ ምናምን እና በጣም ደስ ይላል። ስለተፈታች ደስ ብሎናል። ፍቅርን አስተምረው ይቅርታን አሳይተው ነው የሸኟት። እንኳን ለእናትሽ አበቃሽ የኔ ቆንጆ። ከዚህ በኋላ ወጣቶች ጥንቃቄ አድርጉ። በተለይ ቲክታከሮች ቲክቶክ ላይ ነው እንደዚህ አይነት ስድብ ያለው እና ጥንቃቄ ማድረግ አለባችሁ ብዬ አስባለሁ። የማንም ማህበረሰብ እንትን አይደለም። እውነት ሁሉም ክብር አለው። ስንዴ ውስጥ አንክርዳድ አይጠፋም በሚለው ነገር ነው እንጂ ሁሉም ማህበረሰብ የተከበረ ነው። ሁሉም ማንኛውም ክብሩን አይነካም። ግን የድሬ አስተዳደር የድሬዳዋ ወጣቶች ክብራቸውም ሲነካ ቁጣቸውን አሳይተውናል። ያንንም ያንቋሸሻቸውን ሰው ደግሞ ይቅርታን ብለው ይቅርታ አድርገው ፍቅራቸውንም አሳይተውናል። ገባችሁ? ተረድተዋት ማለት ነው በሷ ቦታ ሆነው እና ሌላውን ማህበረሰብ እንደዚህ የሆነ ነገር ሲነካ ሊያሟችሁ ይገባል። ፍቅራችሁንም ማሳየት አለባችሁም። ክብራችሁም ሲነካ ለምን ማለት አለባችሁ ብዬ አምናለሁ ከዚህ በኋላ እና ውድ ቤተሰቦቼ ያው ታስራለች ብዬ ዜናውን ስለዘገብኩላችሁ መፈታቷንም ላበስራችሁ ብዬ ነው። ቪዲዮ ላይክ አድርጉ፣ ደስ ያላችሁ ያስደሰታችሁ ማለት ነው። መልካም ጊዜ